የምፈልገው ነገር በቲቪ 5 ደቂቃ ክርስቶስ ተሰብኮ 55 ደቂቃ ሰውየው ከተሰበከ ጥፋት አለ። የሚሰበከው የተሰቀለው ክርስቶስ ብቻ ነው። ሰው ራሱን ከሰበከ ነገር ተበላሽ። ስለዚህ መንፈስ ዋናው ስራው ተስፋ፣ እምነትና እውነተኛ የሆነ አምልኮን ለጌታ የምናቀርብበት ሲሆን ሁለተኛው ሶል ደግሞ ያው ኢማጂኔሽን ኮንሽስነስ ይባላል። አላወሳስባችሁ እሱ። ሶስተኛው ሰውነት ነው። 5ቱ ሕዋሳት ያሉበት በደንብ በቢብሊካል ሐሳቡን እንመልከት። ዘፍጥረት 2:7 ላይ ሰውን ከምድር አፈር አበጀው የሚለው የሰውን ስጋዊ አካል የሚያሳይ ብቻ ሳይሆን ማበጀት ትርጉም አለው። ሰውን ልክ እንደ ብርሃን ሁን አላለም። ልክ እንደ ማንኛውም ፍጥረት ቃል ብቻ አላወጣም። ከቃል አልፎ እጁን አሳርፎ አበጃጀው፣ አሰማመረው፣ አስተካከለው ጊዜ ወስዶ። ለምን? የከበረ ፍጥረት ስለሆነ። ሰላም ቤተሰቦች እንዴት አላችሁ? ሰላም ናችሁ? የጂኦንጂ ሚዲያ ተከታዮች እንደምን አላችሁ? ይሄንን አዲስ ቻናል ሰብስክራይብ እንድታደርጉ በትህትና እየጠየቅኩ አሁን ቪዲዮ ላይ እንደተመለከታችሁት ዶክተር አብይ አህመድ ብዙ የፕሮቴስታንት ነቢያት ነን ባዮች እንደተቹ እና ብዙ ከመጽሐፍ ቅዱስ የወጡ አስተምሮችን የሚያካሂዱ ሰዎች እንደተቹ ያው አይተናል። እና አሁን በመቀጠል ዶክተር አብይ አህመድ ያው የተናገረ ንግግሮችን ከመጽሐፍ ቅዱስ አንፃር ለማብራራት እፈልጋለሁ። ዶክተር አብይ አህመድ ሰው መንፈስ ነን የሚሉ ሐሰተኛ አስተማሪዎች እንደተቻቸውና ብዙ ነቢያት ከክርስቶስ ይልቅ ያው ራሳቸውን እንደሚሰብኩ ነው መናገረውና ግን መጽሐፍ ቅዱስ የሚያዘን ከክርስቶስ ይልቅ ራሳችን እንድንሰብክ ሳይሆን ያው ራሳችን ያው እንድንሰብክ ሳይሆን ያው ክርስቶስ እንድንሰብክ ነው። እና በዚህ ዘመን እንደምናውቀው ብዙ ሐሰተኛ ነቢያት እንደተነሱ፣ ገንዘብን፣ ሰውን የሚሰብኩ ልክ እንደተነሱ የመጨረሻው ጊዜ ምልክት መሆኑን ይናገራል። እና መጽሐፍ ቅዱስ ደግሞ በመጨረሻው ዘመን ሐሰተኞች እንደሚመጡ ከሰማይ እሳትን እንኳን እስከሚያወርዱ ድረስ ምልክቶች እንደሚያሳዩ ሰዎች እንደሚሸወዷቸው ይናገራል። እኛም ደግሞ ያው እውነት ነው፣ ልክ ነው። ብዙ ጊዜ ያው ነው እየመጡ ያሉ ነቢያቶች አብዛኞቹ እኛ በቀጥታ በደፈና ሐሰተኛ ናቸው ማለት አንችልም። ነገር ግን ቢሆንም ደግሞ የምናያቸው አንዳንድ ነገሮች መጽሐፍ ቅዱስ ላይ የተጻፉ በመጨረሻ ዘመን ሐሰተኛ ነቢያቶች ይመጣሉ የሚለውን የሚያሳዩ ደግሞ ለዛ ምስክር የሚሆኑ ናቸው ማለት ይቻላልና ብዙ ነቢያቶች ድንቅና ተአምራትን ማድረግ ላይ ሲያተኩሩ አሞር እነሱ ማተኮር ያለባቸው መጽሐፍ ቅዱስን መስበክና ስለ መንግስቱን ከማስፋፋት ይልቅ ተአምራቶችና ሚራክሎች የተለያዩ ነገሮች ድንቅ ነገሮችን በማድረግ ህዝቡን ማታለልና ማጭበርበር ወደ ጥሩ ገንዘብ ቢዝነስ መያዝ ምናምን ነገሮች አሉ። እነዚህ ነገሮች ደግሞ ትክክል አይደሉምና ይሄ በጣም በዚህ ዘመን ይሄን ማየት በጣም የሚያሳዝን ነገር ነው። ብዙ አባቶቻችን ለወንጌል መስዋዕትነት ከፍሎ ታስሮ ተገሎ ስንት ነገር ሆኖ መስዋዕትነት ከፍሎ ወንጌል እዚህ ያደረሱት እዚህ ደግሞ የዛሬ የብዙዎች መጫወቻና የገቢ ማሰባሰቢያ ምንጭ ሆኖ ሲገኝ እጅግ በጣም የሚያሳዝን ነገር ነው። ወንድሜ ስላደምጣችሁ እጅግ እናመሰግናለን። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። እንወዳችኋለን። ሰላም ሁኑ። እኔ ወንድማችሁ ፎስና ወንድማችሁ ጌታው ቃል አብርሃም ነበርን። በሌላ ፕሮግራም ተመልሰን እስክንገናኝ ሰላም ሁኑልን።